ቲክቶከሯ ጃኒ ጆን ዳንኤል ይደበድበኝ ነበር ስትል ከሳለች። እንደዚሁም ጆን ዳንኤል ክሱን አስተባብሏል። እንደዚሁም ሌሎች ማስረጃዎችን አውጥቷል። ስለሱ የምንነግራችሁ ይሆናል። እንደዚሁም ዋንትያ የፍርድ ቤት ክርክር ላይ ተሸንፋለች። ስለሱም ሹክ እንላችኋለን። እንደነዚህ አይነት የመዝናኛ መረጃዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዳንኤልና ዳኒ በከባድ ክስ ተፋጠጡ። በቲክቶክ መንደር ከፍተኛ ተወዳጅነትን አትርፈው የነበሩት የቀድሞ ፍቅረኛሞቹ ጆን ዳንኤልና ጃኒ በመካከላቸው ያለው አለመግባባት ተካሮ ወደ ከባድ ወንጀል ክስ ተሸጋግሯል። ጃኒ በቲክቶክ ገጿ ላይ ባወጣችው ቪዲዮና የፎቶግራፍ ማስረጃ በጆን ላይ ያቀረበችውን ክስና ጆን የሰጠው ምላሽ በቲክቶክ ተጠቃሚዎች ዘንድ ትልቅ መነጋገሪያ ሆኗል። ጃኒ እንደተናገረችው ይደበድበኝ ነበር፣ አካውንቴን የሚያዘጋው እሱ ነው ስትል በእንባ የተናገረች ሲሆን ባጋራችው ቪዲዮ ላይ በፍቅራቸው ወቅት በጆን ዳንኤል ከፍተኛ የአካልና የስነ ልቦና ጥቃት ይደርስባት እንደነበር በዝርዝር ገልጻለች። በተጨማሪም በፍቅር አብረን በነበርንበት ወቅት ይደበድበኝ ነበር ስትል የቆየ በደሏን አውጥታለች። አሁን ላይ የቲክቶክ አካውንቷ እንዲዘጋ ያደረገው ጆን ዳንኤል እንደሆነ በድፍረትም ከሳዋለች። ጆን ዳንኤል በምላሹ ልጄን ኢንሳኝ ነክቻት አላውቅም በማለት መልስ ሰጥቷል። ጆን ዳንኤል ክሱ በወጣ በደቂቃዎች ውስጥ ከ100,000 በላይ ተመልካች በታደመበት የቀጥታ ስርጭት ላይቭ ላይ ቀርቦ ክሱን አጣጥሏል። ጆን በንግግሩ ውስጥ ልጄን ኢንሳኝ፣ እናትና አባቴን ይንሳኝ፣ እኔ ነክቻት አላውቅም በማለት በቤተሰቦቹ ስም ምለዋል። ጃኒ ራሷን የመጉዳት ዝንባሌ እንዳላት በመግለጽ ከዚህ በፊት እንለያይ ስትለኝ እጇን በቢላ ስትቆርጥ አስጥያት ነበር ሲል ምስክር ነው ያለውን ፎቶ ለተመልካቾች አሳይቷል። እኔ መረጃ ያለኝ ሰው ነኝ፣ ምንም የሚያስፈራኝ ነገር የለም፣ ጎርቶኛል ብላ ካሰበች ወደ ህግ ሄዳ መክሰስ ትችላለች በማለት በሙሉ ልብ ተናግሯል። ነገር ግን ከ100,000 ህዝብ በላይ በተሰበሰበበት ላይቭ ላይ ቀርባ ምላሽ ትሰጣለች ብለው ቢጠብቁም እሷ ግን ዛሬ ላይቭ ላይ አልገባም በማለት በአካውንቷ ላይ መልእክት በማስቀመጥ ምላሽ ከመስጠት ተቆጥባለች። ይህ መቆጠባ ደግሞ ተከታዮቹ መሃል የተለያዩ ጥርጣሬዎችና መላምቶች እንዲፈጠሩ ምክንያት ሆኗል። እናንተስ ተመልካቾቻችን የማን መረጃ እውነት ይመስላችኋል? የፌደራል የመጀመሪያ ደረጃ ፍርድ ቤት በዋንትያ ሰለሞንና በልጁ አባት መካከል ለወራት ሲያከራከር በቆየው የህፃን ልጅ የመጎብኘት መብት ጉዳይ ላይ ውሳኔ አስተላልፏል። የልጅቱ አባት የሆኑት አመልካች ልጄን እንድንከባከባትና እንዳልጎበኛት ተከልክያለሁ በሚል ለፍርድ ቤት ባቀረቡት አቤቱታ የመጎብኘትና የመንከባከብ መብታቸው እንዲከበር ጠይቀው ነበረ። ተከሳሽ የሆነችው ዋንትያ ሰለሞንም ለቀረበባት ክስ በሰጠችው ምላሽ አመልካች ከዚህ ቀደም አባትነቱን ሲከራከር እንደነበርና በወቅቱም በገንዘብ እጥረት ምክንያት የዲኤንኤ ምርመራ ባለመደረጉ መዝገቡ ተዘግቶ እንደነበርም አስታውሳለች። አክላም አመልካች አባትነቱ በህግ ሳይረጋገጥ ያቀረበው ጥያቄ ተቀባይነት የለውም፣ ልጄን በአግባቡ እየተንከባከብኩኝ እንደሆነና ህፃኗን የሚጎዳ ምንም አይነት ተግባር ወይም ቪዲዮ እንዳልሰራው ፍርድ ቤቱ ይወቅልኝ ስትል ጠይቃለች። አባትነቱንም ክዶ የቆየና ቀለብ ቆርጦ የማያውቅ ሰው ህፃኗን እንዲጎበኝ መፈቀድ የለበትም፣ ይህም ለልጅቷ ደህንነት ተገቢ አይደለም የሚሉ ነጥቦችን በማንሳት ክሱ ውድቅ እንዲደረግላት ተሞክታለች። ጉዳዩን ሲመረምር የቆየውም የንፋስ ስልክ ላፍቶ ምድብ 4ኛ ቤተሰብ ችሎት የግራ ቀኙን ክርክር ከመረመረ በኋላ የሚከተለውን ውሳኔ አስተላልፏል። አንደኛው የአባትነት መብት ሲሆን አመልካች የልጅቷ አባት ከመሆናቸው አኳያና የህፃናት መብት ወላጆቻቸውን ማወቅና የመንከባከብ መብት የሚደግፍ በመሆኑ አባትየው የመጎብኘት መብት አላቸው ሲል ወስኗል። ከዚህ ጋር በተያያዘም የልጇ አባት የሆኑት ሰውዬ ዘውትር እሁድ በሳምንት አንድ ቀን ልጃቸውን በሚኖሩበት ቤት በመሄድ ከጧቱ 4 ሰዓት እስከ ምሽቱ 11 ሰዓት ድረስ የመጎብኘትና የመንከባከብ መብት እንዲኖራቸው ፍርድ ቤቱ ወስኗል። እንግዲህ እናንተስ ስለዚህ ውሳኔ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩ። ለሳምንት የነበሩን የመዝናኛ ዜናዎች እነዚህን ይመስሉ ነበር። አዳዲስ የመዝናኛ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።